ፍቅር ለሆነ የሚችለው በሁለቱም ልብ መካከል እኩል የመፈላለግ ስሜት ሲኖረው ብቻ ነው። ፍቅር በቃል አይደለም የሚያልቀው፣ በልብ ውስጥ የሚቀመጥ ትልቅ የፈጣሪ ስጦታ ነው። አላችሁ አንዳንዶቻችሁ የማይፈልጋችሁን የሚያወዳችሁን ጊዜ የማይሰጣችሁን የተከተላችሁ ጊዜያችሁን የምታቃጥሉ ብዙ ሰዎች አላችሁ። ፍቅር ማለት መረዳዳት፣ መተሳሰብ፣ መፈቃቀር፣ አንድነትን መምስረት መረዳዳት ነው። ማይረዳችሁን ያላችሁበት ሁኔታ ማይረዳችሁን እንኳን የተከተላችሁ ጊዜያችሁን የምታቃጥሉ ብዙ ሰዎች አላችሁ። ስለዚህ ማይወዳችሁና ማያፈቅራችሁን የተከተላችሁ ጊዜያችሁን ከሚታቃጥሉ ወርክ ስራ ብትሰሩ የተሻለ ነው። ስለዚህ ባይዘው ትዳር የሚገኘው ከፈጣሪ ነው። የፈጣሪ ስጦታ ነው ትዳር ማለት። ስለዚህ ለምትወዱት 5 ሰው ካላችሁ ለ5 ሰው ሼር አድርጉ። ወላሂ ኢትዮጵያ